ጤና ይስጥልን እንኳን ደህና መጣችሁ ወደ ሶፍት ስኪል ሴንተር። ባለፈው ሳምንት ያቀረብነውን ስትራቴጂክ ቲንኪንግ፣ ፕሮብለም ሶልቪንግ፣ ቲም ቢልዲንግ እና ኮሚኒኬሽን ስኪልስ የትሬኒንግ ካቴጎሪዎቻችን ሲሆኑ በዛ ውስጥ ያሉትን ስልጠናዎች በተለይም ደግሞ በዚህ ቪዲዮ ስትራቴጂክ ቲንኪንግ ስኪልስ ላይ የተካተቱና የስልጠና ርዕሶችን በአጭሩ አቀርብላችኋለሁ። የመጀመሪያው ስልጠና ሊደርሺፕ ስኪልስ ነው። በዚህ ውስጥ እንደየሁኔታው ፐርሰናል ሊደርሺፕ ስኪልስ፣ ቲም ሊደርሺፕ ስኪልስ፣ ኮርፖሬት ሊደርሺፕ ስኪል እና ስትራቴጂክ ሊደርሺፕ ስኪልስ ትሬኒንጎች ይዘጋጃሉ። ሁለተኛው ጎል ሴቲንግ ኤንድ ስትራቴጂክ አላይንመንት ናቸው። በተቋማት ውስጥ ዓላማዎች እንዴት ይቀመጣሉ፣ እንዴት ተደርገው በተዋረድ ይዘረዘራሉ። ሶስተኛው ግሮዝ ማይንድሴት ኤንድ ቼንጅ ማኔጅመንት ለውጦችን ለማምጣት ስንፈልግ የምንመራባቸውን ወሳኝ የሆኑ ክህሎቶችን የምናዳብርበት ይህ የስልጠና ርዕስ ነው። በአራተኛ ደረጃ ቤንችማርኪንግ ኤንድ ዲሲዥን ሜኪንግ ስኪልስ ለውጥ አመጣን ስንል ከተለያዩ አንጻሮች የሚለካ ነገር ነው። ከራሳችን አፈጻጸም ከሌሎች አፈጻጸም አይተን የምንማራቸውን ነገሮች ቀምረን የምንወስድበት የስልጠና ርዕስ ይባላል። በመጨረሻም ኢሞሽናል ኢንተለጀንስ ከሰዎች ጋር በሚኖረን መስተጋብር ሰዋዊ ነገሮች ስለሚከሰቱ በውጤታማነት ለመምራት ኢሞሽናል ኢንተለጀንስ እጅግ በጣም ወሳኝ የሆነ ስኪል ነው። ደውሉልን፣ ጻፉልን፣ በማህበራዊ ገጾቻችን ተከታተሉ። እናመሰግናለን።